ሰላም እንዴት ናችሁ? ኳስ ሜዳዎች ነን። ዛሬ እኔ ባዜን ዴቭ እንዲሁም ኤርሚያስ አለን። በዛሬው ፕሮግራማችን በመጀመሪያ የዊኬንድ ጌሞችን እናያለን። የተለያዩ ተጠብቀው ግን ትንሽ ዴሊቨር ያደረጉት ጌሞች ነበሩ። እንደ ማንቸስተር ደርቢ፣ ሊቨርፑልም ተሸንፏል። አርሰናል የዳኛው ስህተት ነበር። እንዲሁም አጠቃላይ የቶፕ ፎር ሬስ በጣም አጓጊ ሆኗል። ከዚህ በተጨማሪ ደግሞ በላሊጋው ታይትል ሬስም ባርሳ አቻ ወጥቷል፣ ማድሪድ ተሸንፏል፣ አትሌቲኮ ደግሞ አሸንፏልና የእሱንም እናያለን። ከዚህ በተጨማሪ ደግሞ በሊጓን ፒኤስጂ ለ13ኛ ጊዜ ሻምፒዮን ሆኗል እና ስለ ሉዊስ ኤንሪኬ ቡድን ትንሽ እናነሳለን። እንዴት ናችሁ? እንዴት አያችሁት የማንቸስተር ደርቢ? መጀመሪያ በማንቸስተር ደርቢ ስንጀምር እንዴት አየኸው ዴቭ? ማንቸስተር ደርቢ እንደተጠበቀው አይደለም። ጎል የሌለበት ቦሪንግ የሚባል ጌም ነው የነበረው። በሁለቱም ቲም አሪፍ እንቅስቃሴ ነበር፣ ግን ጎል ማስቆጠር አልቻሉም። በማንቸስተር በኩል ጋርናቾ በመጀመሪያው ደቂቃ ዴንጀረስ የሆነች ኳስ ወደ ፔናልቲ አካባቢ የተጠለፈው ኳስ ጎል ልትችል የምትሆን ቻንስ ነበረች እና ማንቸስተር መምራት የሚችልበት እድል እዛ ጋር ጠፍቷል እና ማንቸስተር ሲቲም አሪፍ እንቅስቃሴ ነበረ ኳስ በመቆጣጠር ደረጃ፣ ግን ይሄ ነው የሚባል ዴንጀረስ የሆነ ምት አልነበራቸውም ወደ ጎል እና በጨዋታውም ያው ተመጣጣኝ ነበረ። እንዲሁም የማንቸስተር ኤክስፔክትድ ጎሎች የማንቸስተር ዩናይትድ ይበልጥ ነበር እና ሞሮለስ ቀዝቃዛ የሆነ ጌም ነው ነበር። ልክ ነው። ኢትስ ቢን ዋይል ማንቸስተር ላይ እንደዚህ ቀዝቃዛ ያለ ጌም ከተመለከትን ይመስለኛል። ስፔሻሊ እንደዚህ አይነት ደርቢ ላይ አሁን ሁለቱም ኦልሞስት ዝቅ ያለ ሌቭል ላይ ስለተገናኙ ይመስለኛል እንደዚህ አይነት ነገር የተፈጠረው። ሲቲም በጣም ሪቢልድ የሚያስፈልገው ቡድን ነው። ዩናይትድም ከውስጥ ጀምሮ ሪቢልድ ማድረግ የጀመረ ቡድን ነው እና በአሁኑ በእርግጥ በጣም ዲስአፖይንቲንግ ነበረ። ሁለቱም የማሸነፍ ፍላጎት ያላቸው አይመስልም ነበር ጌሙን ስንመለከተው። ሲቲ ያው የድሮ ጨዋታቸውን እናውቀዋለን። ኳስ ይዘው ረጋ ብለው ቢልድ አፕ አድርገው መጫወት ይፈልጉ ነበረ። አሁን ግን ካሉበት ፖዚሽን አንጻር ይህንን ጨዋታ ለመጫወት ሲሞክሩ በቃ የሆነ የፍርሃት መንፈስ የሚታይበት ነው የሚመስለው በተደጋጋሚ ብዙ ጌሞቻቸው ላይ እና እዚህ ደርቢ ላይም ደግሞ ይህንን ስፒሪት መመልከት በጣም ይደብራል ብዬ አስባለሁኝ። አሁን ሁለቱም ቡድኖች ወደ ቀጣዩ ዓመት የሚመለከቱ ይመስለኛል። ሲቲ ምናልባት ለቶፕ ፎር ይጫወታል። ዩናይትድ በነበረበት ሰዓት አሁን ሊግ ውስጥ የሚጫወትበት ነገር ያለ አይመስለኝም። ምናልባት ትንሽ ፖዚሽኑን ለማሻሻል ለሩበን አሞሪም ሊሆን ይችላል እንጂ ዩናይትድ የሚጫወትበት ልዩ አጓጊ እቅድ የነበረው አይመስልም። ሲቲ ያው ለቶፕ ፎር ቢጫወት የነበረ ቢሆንም በተሻለ ሁኔታ ግን ዩናይትድ አጥቅቶ ነበረ። የሜዳ አድቫንቴጅ፣ የተጫዋች አድቫንቴጅ ምናምን ሊባል የሚችል ነገር ቢኖርም ግን ያው ዩናይትድ የተሻለ ቲም ነበረ ጨዋታው ላይ። ለእኔ ብሩኖ ፈርናንዴዝን እንትን አደርገዋለሁ ማን ኦፍ ዘ ማች ይመስለኛል ጨዋታው ላይ። አዝ ኦልዌይስ ሂ ዋዝ ዘ ቤስት ፐርፎርመር ጌሙ ላይ። ጨዋታው ብዙ ደባሪ ቢሆንም ያው የብሩኖ እንቅስቃሴ ትንሽ የሚሻል ይመስላል። ካዜሜሮም በጣም አሪፍ ሆኖ ነበረ፣ ሶሊድ ሆኖ ነበር። ማዝራዊም ቢሆን ግን ያው ከሞላ ጎደል ብዙ እንቅስቃሴ ያየንበት አይደለም። እንደ ድሮ አይነት ማንቸስተር ደርቢ አልነበረም እና ቆየት ብሎ የሚታወስ አይነት ደርቢ አይሆንም ይሄኛው። ወደ ቀጣዩ ጨዋታ ስናልፍ እሁድ ከሰዓት 10 ሰዓት ላይ ተደርጎ የነበረው በክራቨን ኮቴጅ ሊቨርፑል ከፉልሃም ባደረጉት ጨዋታ በአስገራሚ ሁኔታ ሊቨርፑል የ26 ጨዋታ ለመሸነፍ ጉዞውን በፉልሃም ተገቷል እና በጨዋታው ላይ ብዙ አይነት ስህተቶች በተለይ በሊቨርፑል ተከላካይ በኩል በቫንዳይክ፣ በሮበርትሰን፣ በከርቲስ ጆንስ ብዙ አይነት ስህተቶች አይተን ነበረ። ፉልሃምም ፔናልቲ መሰጠት የሚገባው ነበረ ኬለኸር ጥፋት ሰርቶ። ከዚህ በተጨማሪ ደግሞ አንድ ያየነው ነገር የተጫዋቾች መድከም፣ በጣም የተጫዋቾች ብዙ ጨዋታ በሙሉ ሲዝን በመጫወታቸው የተጫዋቾች መድከም እንዲሁም የአይምሮም የፊዚካልም ዝለት ነበርና በጣም ተመልክተናል። የሮበርትሰን ለሁለተኛው ኳስ መቆጠር እሱ ነበረ፣ ለሶስተኛው ኳስ ደግሞ ቫንዳይክ መቆጠርም እሱ ነበር። በኋላ ትንሽ ለማሰራራት ሞክረው ነበር ከረፍት መልስ፣ ግን ብዙ ድክመት አለ። አሁን የትሬንትም ወደ ማድሪድ መሄድ ተከትሎ ሊቨርፑል በተከላካይ መስመሩ በክረምቱ የዝውውር መስኮት ብዙ ማጠናከር ያለበት ይመስላል። በሌፍት ባክም ራይት ባክም እንዲሁም ሴንተር ባክ ብዙ ማጠናከር ያለበት ይመስላል። ስለ ቫንዳይክ ግን እንዴት ነው? ሰሞኑን የመድከም አቋም አለው አይመስላችሁም? ቫንዳይክ ወደ ማጓየርነት እየተቀየረ ባለፉት ሁለት ጨዋታዎች
ያው የኤቨርተኑ አጥቂ ቤቶ ምን እንዳደረገው አይተናል። ትናንትና ደግሞ ሙኒዝም አሪፍ የሆነ ስራ ሰርቶ ነው ጎልን ያስቆጠረው እና ቫንዳይክ የድሮ ቫንዳይክ አይደለም፣ በአቋሙ እየወረደ ነው እና ሊቨርፑል ባዝ እንዳነሳው የመድከም እንትን የሚታይባቸው የሚመስለኝ እኔ አሰልጣኙ የሚድፊልድ ላይ ተመሳሳይ ተጫዋቾች ማሰለፉ ነው። ራያን ግራቨንበርች፣ ማካሊስተር፣ ሶቦስላይ እነዚህ በዚህ ሲዝን በተለይ ያው ጉዳት ማላጋጠማቸው ሁል ጊዜ የሚሰለፉት እነሱ ናቸው። ያው እንትን ላይ ቤንች ላይ እነ ኤሊዮት እና ኤንዶ እነዚህ የመሳሰሉ ተጫዋቾች አሉ። ለእነዚህ ተጫዋቾች ቻንስ ቢሰጣቸውና አንዳንድ ጌሞች ላይ እነሱ ቢገቡ አሪፍ ይመስለኛል። ያው ወጣቶች ተጫዋቾችም ከአካዳሚ አለ እነሱን ፕሮሞት ያርክ አንዳንዴ ማስገባቱ ለቲሙም ኢነርጂ ሰጠዋል። ያው ክረምት ላይ አሁን እነ ኤንዶ እና ኤሊዮት የመሳሰሉ እንትኖች ለመውጣት ሊያስቡ ይችላሉ እድል ያገኙ ካልሄዱና እንደዚህ የማዋሃድ ስራ የጎደለ ይመስለኛል እና ይህን ማስተካከል ከቻለ ኤሊዮት አሁን ምን የመሰለ ተጫዋች ነው። ሳላ ሳይኖር ሲቀር ተሰልፎ አምናም በጣም ምርጥ እንቅስቃሴ ያሳየ ተጫዋች ነው እና እንደዚህ አይነት ተጫዋቾች መቀመጥ አለባቸው ብዬ አላስብም እና ግራቨንበርችም አንዳንዴ እረፍት ቢሰጠው ባይ ነኝ። ምክንያቱም ከረንትሊ አሁን ሊቨርፑል 11 የነጥብ ልዩነት ነው ያለው ተከታዩ ከአርሰናል ጋርና ተጫዋች የቀያየር መግባቱ ምናምን የሚጎዳው አይመስለኝም። ምክንያቱም በዚህ አይነት እኔ አርሰናል የዋንጫ ፉክክር ውስጥ አለ ብዬ አላስብም። ያው የተለያዩ የስፖርት ጋዜጠኞችም እንትን እንዳሉት አርሰናል የማሸነፍ ቻንሱ 1% ነው። ሊቨርፑል 99% ሊጉን አሸንፏል እና ያን ያህል እንትን የሚል አይመስለኝም። ተጫዋቾችን ቻንስ መስጠት አለበት ብዬ አስባለሁ ነኝ። ልክ ነው። የቦዲ ድክመት እንዳለ በእርግጥ ያስታውቃል። ከረዥም ጊዜ ጨዋታ በኋላ የሚመጣ የቦዲ ድክመቶች ስፔሻሊ ደግሞ አንድ ቡድን ውስጥ ያሉ ትላልቅ ተስፋ የሚጣልባቸው ተጫዋቾች ላይ ለምሳሌ ሊቨርፑል ውስጥ እነ ቫንዳይክ፣ ሳላ፣ የትሬንት ደግሞ መጎዳትም አለ። እንደዚህ አይነት ትልቅ ጫና የሚጣልባቸው ተጫዋቾች ላይ ድክመቱ ሲመጣ ቡድኑ ላይ ውድቀቱን መመልከት እንችላለን። እንደውም የሆነ ስታቲስቲክስ አይቼ ነበር ዛሬ ኢንስታግራም ላይ ቫንዳይክ ሊቨርፑል ከገባ ጀምሮ ዝቅተኛውን የተቃራኒ ቡድን ግንኙነት ያስመዘገበበት ጨዋታ ነበር። 40% ብቻ ነበር ያሸነፈው እና ዲፌንስ ላይ ቫንዳይክ እንደዚህ ከሆነ ያው ቡድኑ ምን አይነት ዋጋ ሊከፍል እንደሚችል ተመልክተናል። ሰውነት መድከም በተጨማሪ ግን ያው በእርግጥ ከተለያዩ ጨዋታዎች ሊቨርፑል ስለተባረረ በቂ ረፍት የሚያገኙ ይመስለኛል። ግን ያው ከሱ በተጨማሪ ምንድን ያለው ቀድሞ እንደበሉት አድርጎ ማሰብ የኮምፕሌሰንሲ አይነት ነገር ሊቨርፑል ቀድሞ ይህን ያክል ክፍተት መፍጠሩ የተጫዋቾቹ ሳይኮሎጂ ላይ አላስፈላጊ የሆነ የመመቻቸት የኮንፈርት ስሜት ሳይፈጠር የቀረ አይመስለኝም። ምክንያቱም መሀል ላይ የሲዝኑ አካባቢ ወይ አርሰናልና ሲቲ ቅርብ የነበሩ ሰዓት ላይ የነበራቸውን ስፒሪት እና አሁን ያላቸውን መንፈስ ብንመለከት ተመሳሳይ አይደለም። ይሄ ሁሉንም ኳስ ተጋድሎ ለማሸነፍ ያለ ትግል እንደዚህ አይነት ነገሮች የሉም እና ተቀይሮ በሚገቡ ተጫዋቾች ላይ ነው የምንመለከተው። አሁን ዴቭ እንዳለው ለምሳሌ ሃርቪ ኤሊየት በገባ ቁጥር የሚያሳየው እንቅስቃሴ በጣም የሚገርም ነው። በቃ ጥሩ ጥንካሬ፣ ጠንካራ መንፈስ ያለው ተጫዋች ነው። እንደነሱ አይነት ተጫዋቾች መጀመር አለባቸው እና ከዚህ በኋላ ያለውን እንግዲህ ታይትሉን ይጥሩታል ብዬ አላስብም፣ ግን ከዚህ በኋላ ለሚመጣው ሲዝንም ምልክት የሚሰጥ ነገር መሆን አለበት። አሁን ላይ የሚመለከቷቸውን ድክመቶች ለቀጣዩ ሲዝን ፊክስ ማድረግ ያለባቸውን ጉድለቶቻቸውን እንዲያደርጋቸዋል ብዬ አስባለሁ። ያው በክረምቱ ቅድም እንዳልነው ብዙ ስራም እንደሚጠብቃቸው ያሳየ ጨዋታ ይመስላል። ወደ ቀጣዩ ጌም ስናመራ በቅዳሜ አርሊ ኪኮፍ 8 ተኩል ላይ በጉዲሰን ፓርክ አርሰናል ከኤቨርተን ባደረጉት ጨዋታ ያው ጨዋታውስ ብዙም አይደለም። ኤቨርተንም የመውረድ ስጋት የለበትም፣ ከወራጅ ቀጠናው ወጥቷል። አርሰናልም ቢሆን ያው ከሊቨርፑል በ12 ነጥብ ርቆ ነበር የጀመረው ጨዋታውንና ብዙ ጥቅም ያለው ጨዋታ አልነበረም። ግን ከዚህ ጨዋታ በጣም የሚሰባው ነገር የዳኛው ጉዳይ ነውና አርሰናል ብዙ እንበደላለን በዳኛ ይላሉ እና አንዳንዴም ልክ ናቸው። ቅዳሜ ዕለት እንዳየ ነው ምንም የማያሰጥ ፋውል ነበረ። ጭራሽም ከቦክስ ውጭም ነበር ፋውል የተሰራው። ፋውል ከተባለ እንኳን ፋውልም አልነበረም እና ፔናልቲ ተብሏል። እና በዚህ ጉዳይ እኔ ዳኛውን አልወቅስም፣ ግን የቫር ቡድኑ ይህን ነገር ማስተካከል ነበረበት። ዳኛው ቢሳሳት እንኳን ቫሩ የተቀጠረው ለዚህ ጉዳይ ነው እና ፒጂኤምኦኤል ብዙ ችግር እያመጣ ያለ ይመስለኛል። እናንተስ ምን ትላላችሁ? ከዚህ ጨዋታ ብዙ የሳበው የዳኛው ጉዳይ ይመስላል። ዳኛው ያው ጨዋታውን በጥብጦታል ብዬ ነው ማሰቡ። ግን አርሰናልም ሪከቨር ማድረግ አልቻለም። ሰከንድ አፍ ላይ ሳካ እና ማርቲኔሊ ተቀይሮ ጨዋታውን ለማፍጠን ቢሞክርም
ያስወጣቸው ተጫዋች ስተርሊንግን ፈርስት ሃፍ ላይ አሪፍ እንቅስቃሴ ነበረው እና ኢታን ናውሪም ደህና ነበር፣ ግን ያው ነሳካ እና እንትና ማርቲኔሊም ያው ፊትነሳቸውን ለማግኘትም ለሪያል ማድሪድም ትንሽ ሰውነታቸውን ለማሟሟቅ ያህል መስለው የገቡት ያን ያህል ዴንጀረስ የነበረ ሙከራ አላረጉም። በቃ ጨዋታው ከሰከንድ ሃፍ በኋላ በተለይ ደስ የሚል እንቅስቃሴ አይደለም ያደረጉት አርሰናል እና ይሄ ያሰጋል። ለማድሪዱ ጨዋታ በጣም አስጊ የሆነ እንቅስቃሴ ነው ያየነው። አንደኛ የዲፌንሲቭ ዋይዝ ሉዊስ ስኬሊ ፔናልቲው ባያሰጥም ግን እዛ ቦታ ላይ የሰራው ዲሲሽን ይሄ ተጫዋች በዚህ ሲዝን ኦልሞስት ለቀይ አይቶ ነበር ከዚህ በፊትም የፋውል የሚሰራበት ዲሲሽን ሜኪንግ ይቀርዋል። ያው ልጅ ነው ያድጋል እና ይሄ ልጅ ካደገ እና እንትን ካለ የበሰለ ሲሄድ የሊጉን ምርጥ ሌፍት ባክ የሚሆንበት ቻንስ አለ። አርሰናል ይሄ ልጅ ያው መጠቀሙና ቻንስ መስጠቱ አሪፍ ነው፣ ግን ለሪያል ማድሪድ ጌም ላይ እንደዚህ አይነት ዲሲሽኖች ሜክ ካረገ ዋጋ የሚያስከፍለው ይመስለኛል። እንግዲህ ያው በርግጥ ሴም አዝ ማንቸስተር ደርቢ እነዚህም ሁለት ቡድኖች ያን ያህል የሚጫወቱበት የነበራቸው ምክንያት የነበራቸው አይመስልም። ያን ያክል አጓጊ እቅድ የነበራቸው አይመስልም ጨዋታው ጋር በተያያዘ። ግን ያው አዝ ኦልዌይስ ፕሪሚየር ሊግ እና የዳኛ ችግር ያው እጅና ጓንት ነው እና ለኔክስት ሲዝን የሚታሰብበት ይመስለኛል። ሴሚ አውቶሜትድ ኦፍሳይድ ሲስተምን ጨምሮ የተለያዩ ማስተካከያዎች የዳኝነት ስርዓቱ ላይ ይደረጋል ተብሎ ስለታሰበ፣ ግን ያው በዚህ ሳምንት የአርሰናሉ ጌም ላይ ችግር ነበረ። ሚድዊክ ሊቨርፑል ላይም ፒጄ ሞይል ድጋሚ ይቅርታ ጠይቆ ነበረ። የተለያዩ ስህተቶች መፍጠር ልምዳቸው ሆኗል እና ተጨማሪ ነገር ማለት የምንችል አይመስለኝም ስለ ፒጄ ሞይል እና ፕሪሚየር ሊግ። ያ ጌሙ ላይ ግን ያው ጥሩ አንዳንድ እንቅስቃሴ ያደረጉ ተጫዋቾች ነበሩ፣ ጄኮብ ኪዌርን ጨምሮ። ወደ ማድሪዱ ጨዋታ ሲመለከት ግን አርሰናል ዴድሊነስ ትንሽ ቻንስ የመጨረስ ሁኔታቸው ላይ ትኩረት ማድረግ ያለባቸው ይመስለኛል። ምክንያቱም ማድሪድ ጋር ብዙ ቻንሶች የሚገኙ አይነት ሁኔታ አይደለም። አርሰናልና ደግሞ የአጥቂ ጉዳያቸውን ደግሞ የምናውቀው ነው። ስለዚህ ምናልባት ሳካ መመለሱ ለውጥ ያመጣ ይችላል፣ ግን ይህንን የሚያስቡበት ይመስለኛል። ያው ከፕሪሚየር ሊግ ስንወጣ በላሊጋው ዋንጫ ፉክክሩ እንደተጧጣፈ ነው። የሶስት ፈረስ ግልቢያ ይመስላል። ባርሴሎና፣ ሪያል ማድሪድ እና አትሌቲኮ ማድሪድ ትንሽ ወረድ ቢልም ታይትል ሬስ ውስጥ እንዳለ ነው አሁንም። በቅዳሜ ደግሞ በሜስታያ ስታዲየም ማድሪድ በቫሌንሺያ 2-1 ተሸንፏል። ባለቀ ደቂቃ ጎል አግብተው ቫሌንሺያዎች 2-1 ማድሪድን አሸንፈዋል። ባርሳም ይሄን አጋጣሚ ሳይጠቀምበት ቀርቶ ከሪያል ቤቲስ ጋር 1-1 ወጥቷል። በ93ኛው ደቂቃ ደግሞ አትሌቲኮ ማድሪድ አሸንፎ ነጥቡን ከፍ አድርጓልና አሁን ያሉበት ነጥብ ላይ በ30 ጨዋታ ባርሴሎና በ67 ነጥብ ይመራል፣ ሪያል ማድሪድ በ63 እንዲሁም አትሌቲኮ ማድሪድ በ63ኛ ሆኗልና ባርሳ በ4 ነጥብ እየመራ ነው። ያው ባርሳ የሚያሸንፍ ይመስላችኋል ወይስ ማድሪድ ልምዱን ተጠቅሞ የካርሎ አንቸሎቲም ልምድ እንዳለው ነው የመብላት ቻንስ አለው ብላችሁ ታስባላችሁ? አሁን ካሉበት ሲቹዌሽን አንጻር ባርሳ ሊመላው የሚችል ይመስለኛል። ግን ያው ስቲል ነጥቡ ያን ያክል ሰፊ አይደለም። ለማድሪድ ቻንስ አለ፣ አትሌቲኮ ቻንስ አለው ብዬ አላስብም። ግን ያው ለማድሪድ ቻንስ አለ። እኔ አትሌቲኮ እንዲበላ ፈልጌ ነበረ። በተደጋጋሚ ቦታ ሁለቱም ሲጥሉለት አብሮ ይጥላል እሱ። በዚህ ሳምንት ነጥብ አንስቷል፣ ግን ያን ያክል ሚኒንግ ያለው አይመስለኝም ከሁለቱ ክለቦች ሌቭል አንጻር፣ ከባርሳና ማድሪድ ችሎታ አንጻር ማለት ነው። ግን ያው ከዚህ በኋላ ጌሞቹ እየቀጠሉ ሲሄዱ የመጨረሻ ሳምንታት ላይ ያለውን ክብደት እናውቃለን። ስለዚህ የሚፈጠረው ነገር አይታወቅም። ግን አይ ቲንክ ባርሳ የሚያሸንፍ ይመስለኛል። አዎ ባርሳ በዚህ ሲዝን ሃንሲ ፍሊክ የገነባው ቲም በጣም ምርጥ የሆኑ ወጣት ተጫዋቾችን ተጠቅሞ ያው በእርግጥ አሁን ጎል የላሊጋው ላይ 83 ጎል አግብቷል። በጣም ትልቅ ነው። ሊጉ ላይ እንደሱ ያገባ እንትን የለም። ማድሪድ 63 ነው ያለው። ሌላ ልክ የሚባሉ እሱ ነው የሚያሳየው። ጎል ስኮር ማድረግ ይችላሉ። ተጫዋቾች ፈጣን ናቸው፣ ወጣት ናቸው እና the way they play መሀል ሜዳ ላይ የሚቆጣጠሩበት መንገድ፣ ኳስ ቅብብላቸው በጣም ይለያል። በአጋጣሚ አንድ ተጫዋች ያው ለባርሴሎና እዚህ ሲዝን እንደሱ የተንቀሳቀሰ የለም ብዬ አላስብም። ፔድሪ ነው። ራፊኒያ ጎል ያስቆጥራል፣ ያማል ጎል ያስቆጥራል። ግን የባርሴሎናን ጌም ቴምፖ ተቆጣጥሮ እስካሁን ያስቀጠላቸው ፔድሪ ነው። ይሄ ልጅ የዣቪና ኢኔስታን መሀል ሜዳ ክፍል እየሰሩት የነበረውን ስራ እየሰራ ነው። ቅዳሜው ጨዋታ ላይ ለራሱ ስንመለከት በቃ ብዙ ቻንሶችን ክሬት ለማድረግ ሞክሯል። ቻንስ ክሬት አድርጓል፣ ግን
መጠቀም አልቻሉም እና ባርሴሎና እኔ ይህን ሲዝን የሚበላ ይመስለኛል። አይ ዶንት ቲንክ ነጥብ መጣል የሚችሉ። በእርግጥ ካሁን በኋላ ትልቅ የሚባለው ጌም ያላቸው ከሪያል ማድሪድ ጋር እንትን አላቸው፣ በላሊጋው የሚገናኛሉ፣ ለዋንጫ የሚገናኙበት አጋጣሚ አለ እና በዚህ ሲዝን እንደተመለከትነው ሪያል ማድሪድ ባርሴሎና የሚያስጨንቅ ጌም እየተጫወተ ይመስለኛል። 4 አግብቷል፣ 4 ባዶ ነው አንድ ያሸነፈው፣ 4-1 5-2 እንደዚህ አይነት ጎሎች እያገባ ነው፣ በሰፊ ጎል ልዩነት ነው እያሸነፈ ያለውና አይ ቲንክ ባርሴሎና ላሊጋውን የሚያነሳ ይመስለኛል። ሌላው ደግሞ ማውራት እንፈልገው በዚህ ሰዓት የፒኤስጂን እስካሁን ድረስ አንድ ቲም ሳይሸነፍ ዋንጫ በልቷል እና ይህንን ማድነቅ አለብን። ሉዊስ ኤንሪኬ ምርጥ የሆነ ቲም ነው የገነባው። ፍሬንች ሊግ ብቻ ሳይሆን በሻምፒዮንስ ሊግ ላይም እያሳየን የነበረው ከሊቨርፑል ጋር የነበረውን ጨዋታ ያው ማስታወስ ይቻላል። ምርጥ ቲም ነው የገነባው። ባዝ ስለ ፒኤስጂ ታስባለች? ያው ሉዊስ ኤንሪኬ ድሮም እናውቀዋለን በባርሳ ቤት ከባርሳ ጋር የሶስትዮሽ ዋንጫ ማሸነፉ ይታወቃል፣ ቻምፒየንስ ሊግን ጨምሮ። ግን ብዙ ጥያቄ ይነሳበት ነበር። ሜሲ፣ ኔይማር፣ ሱዋሬዝ ስላሉ ነው ዋንጫ የበላው፣ ሱፐር ቲም ስለሆነ ነው ባርሳ፣ የእሱ ብቃት ብዙ የለም ምናምን የሚባል ነበርና የእነዚህን አፍ ማዘጋት ችሏል ብዬ አስባለሁ። በዚህ ውድድር ዘመን ፍሬንች ሊጓን መብላት ለፒኤስጂ ብርቅ አይደለም፣ ሁሌም ቢሆን እየበላው ነው። 13ኛ ጊዜ ነው እየበላ ያለው። ከዚህ ውጭ ግን ተጫዋቾቹም አይነቶች ከዚህ በፊት ከነበሩት አይነት ይለያል። ሱፐርስታር የሚባል አይነት ተጫዋች የለም። ከድሮ ጀምሮ እንደ ኢብራሂሞቪች አይነት ነበሩ። አሁን ደግሞ በቅርብ ጊዜ ምባፔ፣ ሜሲ፣ ኔይማር አይነት ተጫዋች ነበሩ። አሁን ግን የኮሌክቲቭ እንደ ቲም ነው የሚጫወቱት፣ እንደ ቲም ነው የሚከላከሉት፣ እንደ ቲም ነው የሚያጠቁት እና በጣም ብዙ ወጣት ተጫዋቾች አሉ እንደ ዴዜሬ ዶዌ፣ ጥር ዝውውር መስኮት የመጣው ክቫራትስኬሊያ፣ እንዲሁም ቪቲኒያ፣ ጃኦ ኔቬስ አይነት ብዙ ተስፋ ያላቸው ብዙ ፖቴንሻል ያላቸው ተጫዋቾች አሉ እና እነዚህን እንደ ቲም አድርጎ አወቅሮ ማድረጉ በጣም አስገራሚ ነው። ከዚህም በተጨማሪ ከሊጓን ውጭም በቻምፒየንስ ሊግም አይተነዋል። ሊቨርፑልን አንፊልድ ድረስ ሄዶ በማሸነፍ በሁለቱም ጨዋታዎች በ180 ደቂቃ በትክክል በመጫወት የሚገባው እንዳሸነፈ አሳይቷል። ከዚህም በተጨማሪ ደግሞ 4 ዋንጫ ለማሸነፍም ብዙ ተስፋ ያለው ቲም ነው። አሁን ከአስቶን ቪላ ጋር ጨዋታ አለው፣ እንዲሁም በሊጓንም ታይትል ሬስ በልቷል እና ከሞላ ጎደል ስኬታማ ሲዘን ነው ብዬ አስባለሁ ለሉዊስ ኤንሪኬና ለፒኤስጂ። ኤርሚስ የምትይው ነገር አለ? በጣም ስኬታማ ሲዝን ነው። ኤንሪኬም ፍሊክም ራሳቸውን በኃይል ፕሩቭ ያደረጉበት ሲዝን ይመስለኛል። ስፔሻሊ ኤንሪኬ የሚያጋጥሟቸውን ቡድኖች ብንመለከት የሚወጣበት መንገድ በጣም ነው የሚገርመው። እንደውም እኔ መጀመሪያ ላይ ቻምፒየንስ ሊግ ግሩፕ ስቴጅ ላይ የነበሩ ጊዜ በጣም ትልቅ ውጤት ያመጣሉ ብዬ ያስብኩ ቡድን አልነበርም። እንደውም የሆነ ሰዓት ላይ ከግሩፕ ስቴጅ የሚወጡላ አልመሰለኝ ነበር። ምክንያቱም የቡድኑ የታችኛው ክፍል ላይ ነበሩ ባለ 16 ረድፉ የቻምፒየንስ ሊግ ቴብል ላይ ማለት ነው። በኋላ ላይ ግን ከኖክአውት ስቴጅ በኋላ እያሳዩ የነበረው ፐርፎርማንስ በጣም ነው የሚገርመው። እንዳልነው አንድ የሉዊስ ኤንሪኬ ስራ እንዲሁም ደግሞ በቡድን ስራ ላይ መመካታቸው በአሁኑ ሲዝን በጣም ትልቅ ለውጥ ያመጣ ይመስለኛል። ሁሉም ቡድን ውስጥ ያሉ ተጫዋቾች ራሳቸውን ለማሳየት የሚፈልጉ ፕሩቭ ማድረግ የሚፈልጉ ተጫዋቾች ይመስሉኛል እና ፎር ዳት ሪዝን ኤነርጂ ያለው ቡድኑ ጥሩ አመራር አለው በሉዊስ ኤንሪኬ ስር። ቻምፒየንስ ሊግ ማሸነፍ ምናልባት የመጀመሪያ ቻምፒየንስ ሊግ ማሸነፍ ትንሽ ትሪኪ ሊሆን ይችላል፣ ትንሽ ችግር የሚፈጥር ነገር ሊሆን ይችላል። አንዳንድ ጊዜ ያው ላክም አለበት ከሱ አንጻር ትንሽ ኮምፕሊኬትድ ቢሆንም ግን አሁን ያላቸው አቅም ግን ማሸነፍ የሚችል ይመስለኛል ቻምፒየንስ ሊግ። ዛሬው ፕሮግራማችን ይህን ይመስል ነበረ። እናንተም ጨዋታውን እንዴት እንዳያችሁት ኮሜንት ላይ ግለጹልን። ላይክ፣ ሰብስክራይብ፣ ሼር አድርጉልን። እናመሰግናለን።